አቤት አለቃ ፈለከኝ? አዎ ምን አዲስ ነገር አለ? ምንም አዲስ ነገር የለም። እስካሁን የተከታተልኳቸው ብቻ ነው አለቃ። መልካም ከአይኒታ ውስጥ እንዳይጠፉብ። አረ ችግር የለውም አለቃ። አይጠፋ። ራስህን አዘጋጅ። በቅርቡ የሚወገድ ሰው ስላለ። እሺ ትእዛዝ ብቻ ነው የምጠብቀው አለቃ። መልካም መልካም። ምን አይነት ሰውዬው እስካሁን አለቃ ሰርቼ እስከምትነፍት ምሽፍን ምን አረ በእናትሽ ከምር በቃ ማላቆ የሮቤል ሚውዚክ በቃ ተደባድቦ ወይ አይለይለት። ደግሞ አዲስ ልጅ አግኝቶ እኮ ፍቅር ይዞታል መሰለኝ ከሷ ጋር ልፋታም ብሎ ማለት ለምይ ፋይቲንግ ምናምን ትላለ እንደምን ከማን ጋር ነው ፋይቲንጉ ደግሞ? አረ እባክሽ ፍጹም ታውቂዋለሽ ከሱ ጋር ነው። አቦ በእናትህ ያሽንታ መቼም ፍራቱ አይለቀውም። ዝም ብላ አሳክሰኝ እሺ። አንቺ ወንድሜንማ እንዳትናገር። አቦ በእናትህ ዝም በል። እናንተ እዚህ ተጎልታችሁ ነው እንዴ? እኔ ከተማውን ጣቢያ እስከሚዞር እንደዚህ የሚሽከረከሩ ቦስዬ በመሪ ነው ያለ መሪ ሲዞር ነበር እኮ በሁለት ጎማ ነው በአራት ጎማ ጣቢያ እስከዞር ይዞር እኮ በእናትህ። በቃ በእናንተ ቤት ቀልዳችሁ ሙታችኋላ። ወይ ግን ቦስዬ አዙሮሽ ባፍቲሚሽ ድፍት ከማለትሽ በፊት ነው እዚህ ጋር ደቅ እኮ ና ደቅ በላ በሉ በቃ እኔ ልሂድ። እየሄድክ ነው? ልሂድ በቃ ሲያስፈልግ አጮህልኛ። እስታይል አጮህልሻለሁ። እስታይል ሄላ ህይወት እንዴት ነሽ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን አለው። የቱ ነሽ ነው? አቤት እቀየጥኩ ነው። ለምን እኛ ቤት አትመጭም? አልችልም በጣም ደክሞኛል። በእናትሽ ነይ ቡና እያፈላሁ ነው። መክሰስ ደግሞ ምርጥ የሆነች ድንች ወጥ እየሰራሁ ነው። እሱን በልተን ትንሽ ተጫውተሽ ትመለሻለሽ። ሳታንሽ ስራ የለም እንዴ? አረ ወፍ በእናት እኔ ራስ ዛሬ መላ ጥርር ነው ያለ። አቦ በእናት እኔ እንደዚህ አይነት ቀልድ አይመቸኝም። አሁን የባለፈው መላ ወረድሽ። አቦ ሳት ምንም ያልሰራውም እያልኩሽ አይደል? አቦ በእናት እኔ እንደዚህ አይነት ቀልድ አይመቸኝም። አፍጥነው መላውን በቃ። አቦ ሰጥሻለሁ ሌላ ቀን ተረጂኝ በቃ። አንቺ ሳት ምንድነው ግን የለም እንዴ? ምንም አልሰራውም እያልኩሽ አይደል? እስታይል በቃ እሺ። አሁን እስከሚመሽ ተፍተፍ እንበላ በቃ። እስታይል አሁን ተፍተፍ እንሂድ። መጥቼ ነበር ቤትሽም አለሁኝ ብለሽ የለሽም ሳጣሽ አጣሁት ምኔን ነው አንቺን አይደለም ምኔን ነው ጉንጫ ያወጣም ሰንበር። ሄላ መቅዲ ህይወት እንዴት ነሽ? እግዚአብሔር ይመስገን አለው። በር ላይ ቁጭ ብዬ ጠበቅኩሽ ነው። ውጪ። አይ እኔ አልወጣም ትንሽ ደብሮኛል። ኧረ በእናትሽ ህይወት ውጪ። ቅድም ስልክ ዘጋሽብኝ። ደግሞ አሁን ምንድነው? ላንቺ ብዬ እኮ ነው የመጣሁት። በእናትሽ ውጪ። መጣሽ ታሎን እየጠበቅኩሽ ነው። እሺ ወይኔ ሩባ ይሄ ጫውተብኝ በእናትህ። ግን ይሄ ደግሞ ዳን የሚባለው ልጅ እኔ ወንድሙ ነህ
እኔ ግን ይሄ ነገር ምንም አላማረኝ። በቃ ጠላኝ ማለት ነው። ጠላኝ ማለት ነው። በቃ ባይጠላኝ ኖሮማ ፈልጎ ይመጣ ነበርኩ እንደ ድሮ ቢሆን ዳኒ ሮባይታለ እያለ ይፈልገኛል። አሁንማ ያቺ ኤደንና ናርዶስ እያለ ይፈልገኛል። ከናርዶስ ጋር ደህና አለያይቸው ይሄው ከእንደገና ሙጫው ነው ጀመረ። ይህ ልጅ በቃ ይመራምሯል ማለት ነው። ምን ላድርግ በእናታችሁ? ውይ ምን አባ ነው ደግሞ ይሄ አዲስ ቁጥር ማን ነው ይሄ ደግሞ? ምን ይመስላል? ሄሎ እኔ ሮባ ነኝ። አንተን ፈርቻ አንተ መጣፈው ቢሆነ ነገር ፈጥረኝማ አባጥሳችኋለሁ። አራራራ አላወከኝም። ሮባ ማለት እኔ እኮ ሮባ ነኝ። ገብቷል? እኔ ሮባ ነኝ። እመጣልሃለሁ፣ ጠብቀኝ። ድብና አድርገው ነው የምጠብቂ ና። እሺ እሺ አላወቀ ማለት ነው። እኔ ጠዋቱን ሙሉ ስፖርት እየሰራው እንዲህ የኔ ያክል ሰርቼ እንዴት ነሽ? ደህና ነሽ? ደህና ነኝ። እግዚአብሔር ይመስገን። እዚህ ጋር ቁጭ በይ እስኪ። ቅድም ምን ሆነሽ ነው? ምን ድምፅሽ በቃ ጥሩ አይደለም ነበር። ስልክ ደግሞ ሳወራሽ ዘጋሽው። ምንድነው? ምን ሆነሽ ነው? ህይወት ምን ሆነሽ ነው? አይደለም። ቆይ የተፈጠረ ችግር አለ? ታዲያ ምን ሆነሽ? ድምፅሽ ምናምን እኮ ተቀይሯል። ምን ሆነሽ ነው? ታውቂያለሽ መግድ፣ እኔ እናቴ ያሳደገችኝ ያለ አባት ነው። እኔና ወንድሜ እሷ ነች ያሳደገችን። በአንድ አጋጣሚ እናቴ በጣም ታመመች። ዘው ራበኛ ነች። ድንቹ ጠምጭልኝ ራበኛ ነች። እኛ ሰፈር ደግሞ ከተማው ትንሽ ስለሚርቅ ከተማ ሂጅ እስከመጣ ድረስ እናቴ ሞተች። ድንቹ ተሰርሰታት ድንቹ በሰጣት እኮ እናቴ ትችል ነበር። ተረጋጊ፣ ተረጋጊ። በቃ ዝም ብለሽ ተረጋጊ። ዝም በይ። ሰውና ባለላ ማውሬ ነው ባይነኝ የዋሂቷ እናቴ እኔን ወላጀቷ እጅግ ይሰማኛል እውነተኛነቷ። አንተ ቦቅቧቃ ለዚህ አቅም ነው የሮጥከው? ወይኔ ሮባ ይሄ ልጅ ሆነ ልጅ አዝጊ ሮቤል ምንድነው? ቦቅቧቃ ፍጹም የመጣ መስሎ ነው እንዴ እንደዚህ የሮጥከው? እኔ ሮባ ነኝ ፍጹም ያጣው የራን ምለው? አረ እኔ ዳኒ ነኝ ራን ያልኩት። ነጃሲ ሆነ ልጅ። ቆይ አንተ ዳኒ ማን ነው ዛሬ እዚህ ቦታ ላይ በዚህ ሰዓት ተጠራ? ያቺ ቆይ አስመሳይ የሆነችው ጓደኛ ይጠፍታ ነው በጊዜ ይዘመጣው። አንተ ተው ናርዲንማ እንደዚህ እንዳትላተሽ። ምን ነው ነርቭሽ ተነካ እንደ ወንድሜ? ነርቬ ነካው። ለማንኛቸውም ማለት ነው። ቆይ ግን ከናርዲና ከሄዱ ጋር ያለ ችግር ምንድነው? እስቲ ግልጽ አድርገው እንደምታነበው መጽሐፍ አለ። ደህና ጥያቄ አሁን ጠይቀኝ። እንደ ሰው ኖርማል ጥያቄ አሁን ጠይቀኝ። ታውቀኛለህ እኮ ስጠይቀህ ኖርማል ስናገሪ ማለት ነው። ኤደን እዛው ተቀመጥ። ናርዲ ጋር ስንመጣ ናርዲ ምንድነች? እንደምናውቃት አንደኛ አስመሳይ ነች፣ ሁለተኛ ሌባ ነች። ኤደንስ ያው ሌባ ዝሰማሽ ትላለህ። ሮቤል ናርዲን ከዚህ በኋላ ማለት ነው ሌባ ነች ብለህ ወይም ቆሻሻ ተግባር ውስጥ ስከታት ባይ አስደብራለሁ። አባቴ እኔ አንተን ለማንቃት እየሞከርኩ ነው። አንተ ግን ደንዝዛል፣ ሞታል። ቻው። ቆይ እሺ ጠብቀኝ፣ አብረን እንሂድ። እንዴ የልተን ነው ከነጋ አብረን እንሂድ። ወክና ያርግልህ እስቲ። አዎ ያርግልኝ። ከነጋ መርዛራ አምሮክ ነው እንዴ? ምን ችግር አለው? እንደሚያረል አብረን በል እና የት እንት ቤት እንሂድ። ዳኒ አንዴ ልብስ ቀይረ ልምጣ። 5 ደቂቃ ብቻ። 5 ደቂቃ ካረፈርክ እሄዳለሁ። መጣሁ። ቶሎ ደርሰንሽ
አቤት አለቃ ፈለከ? አዎ ፈልጊያለሁ። በተለመደው ቦታ ና። እሺ አለቃ። ይሄ ሰይጣን መቼም አይፋታኝም ማለት ነው። በቃ እኔ ሄደን አቤት አለቃ ምን ልታዘዝ? እቺ ልጅ እኔን ስታይ የምትወጣው ከኔ እይታ የምትሰወር መስራት ነው እንዴ? አለቃ ካንተ እይታ ማንም ማምለጥ እንደማይቻል ኤደን አስጠንቅቃታለች። እቺ ልጅ ነገረ ስራዋ ምንም እያማረኝ አይደለም። በደንብ አድርገህ ተከታተል። እሺ አለቃ በሚገባ ነው የምታታል። ትንሽ እንደምታመጽ ከሆነ ቆንጠጥ እናረጋታለን። በሚገባ እንቆነጥጣታለን። ደግሞ ያንን ልጅ እንዳታገኘው። በሁለት አንዱ በተስማሙበት ቅጽበት በሁለት አንዳቸው እንደማጠፋ ንገራት። ወዲህ ለመሄድ ነው ደግሞ መልእክት ለማድረግ ጎበዝ አንበሳ ልጅ ሂድሽ። በቃ ህይወት ተረጋጊ በእናትሽ ህይወት በቃ ተረጋጊ በእናትሽ ዝም በይ። እኔ እኮ እንደዚህ ነው ብዬ አላሰብኩም። ምን ተነግሬ ረበሽኩሽ? ህይወት ተረጋጊ በእናትሽ በቃ ተረጋጊ ህይወት በእናትሽ ተረጋጊ። የሰው ልጅ እኮ በዚህ ምድር ሊሞት ነው የተፈጠረው። በቃ እንጂ ዝም ብለሽ አታልቅሽ በእናትሽ ህይወት። እሺ ዝም በይ አታልቅሽ፣ ዝም በይ በእናትሽ በቃ ተረጋጊ። እሺ በቃ ተረጋጊ ተረጋጊ። በቃ ነው እስካሁን ቆየኝ ሊሄዱ በቃ እንዴ አቤት ግቢና ትንሽ ቡና ቁርስ በልተሽ ወጣለሽ። አረ ችግር የለም ሌላ ቀን እመጣለሁ። እንኳን እዚህ አንድ ሰፈር ነው እንጂ ችግር የለም። በእናትሽ እንዴ እዚህ ድረስ መተሽም ነው ነገር ሳትፈጭ ግቢና ትወጫለሽ። ችግር የለም ሌላ ቀን እመጣለሁ። እንዴ ሰፈር ድረስ መተሽ ቢያንስ ውሃ ጠጥተሽ ትወጫለሽ ነው ነገር። በቃ አንቺ ተረጋጊ። እኔ በቃ ልሄድ አሁን ናርዶስ እየጠበቀችኝ ነው አይደል? እሺ በቃ እንልሽ ነኝ እንጂ በቃሽ ተመለሽ ነሽ። ቻው ደህና ነሽ? ቻው ሰላም። ቆይ ዳናይት በዚህ ሰሞን ውጪ ብቻሽን መውጣት አብዝተሻል። ደግሞ ብቻሽን ወደ ውጪ አትውጪ እባክሽን፣ አታስጨንቂኝ ዳናይት ፕሊዝ። እንዴ ግቢ ውስጥ እኮ ብቻዬን በጣም ነው የሚደብረኝ። እሱ ይገባኛል፣ ግን ዳናይት መጀመሪያ አንቺ ደህንነት የሚቀድመው ገብቶሻል አይደለ? ደግሞ እኔ ከክላስ እስክመጣ ድረስ ውጪ ለብቻሽ በምንም ታይምር በምንም አይነት መንገድ ወደ ውጪ እንዳትወጪ አታስጨንቂኝ። እሺ ግን ማን ከግቢ እንዳትወጣ ያለው? ምክንያቱም ምንም ይሁን ምንም ፈልጎ ይሁን ምንም ደግሞ እሱ ለኛ አስቦ ነው ዳናይት ፕሊዝ። እሺ እቴ ግን ኳስ መጫወት በጣም ነው ያማረኝ። አንቺ ደግሞ ፍላጎትሽ በጣም እየበዛ ነው፣ ከቀን ወደ ቀን እየጨመረ ነው። እሺ ሂጂ በቃ ኳሱን ይዘሽ ነይ። ወንድምየው ወይየው ጠበቅሽኛ? አንተ ቆይ ምንድነው መች ነው ሳታረፍድ የምትወጣው? ደሞ መች አረፈርኩ? 10 ደቂቃ አርፍደህ እኮ ነው የመጣው። ሲው የሚቀያየረው እኮ ልብስ ነው። ያማል እንዴ? አሁን እርቦኛል ና እንሂድ። ና እንሂድ እራሱ ያቺ ጓደኛ ለባዋዳን አይደለችም? አዎ ኤደንስ ግን ምን እየሰራች ነው? መልሶ ነው ጠይቀኝ እንደ ጓደኛ አይደለችም? አንተ አይደል ጠይቂያት ማለት ለባ መቻት ለመስረቅ ነው እንጂ ሌላ ነገር ልትሰራ አይደለም። ሮቤል ስራዋ ከሆነ በቃ ተው አትስራበት፣ እንደዚህ አትበላት። ኧረ እባክህ ለብነት ስራው ነው እኔ ትቻት እላለሁ። በቃ ተዋታው በቃ ስራዋ ነው። ምንድነው ትሰማለህ ዳኒ? እኔ ሮቤል ለብነትን እያየው ስራ ብዬ አላልፍም። እሺ እጃ እናግራታለሁ። አንተ ደነስ አለቃ በጣም ይቅርታ። እኔ እኮ ፈርቼ ነው እንጂ ልሻሽን ፈልጌ አይደለም። ይቅርታ አለቃ። አጂ ቦጎዋካ ለዚህ ቻከብሽ ነው እንደምትወጣጠሩ። ብቻ ሮቤል እንዳትወ ተደገመችው። አንተ ሽንታ አዴ ሄዱ ጆላ ሄዱ አራሮ ባጣብቁኝ። አረ ኤደን አራራ ታብቁኝ እንዴ ሮቤል በሰላም ነው? አይ የት በሰላም ነው? ችግር የለውም። ምን ሆነ የምትወጡት አለ? አይ ወጥ እስፈልግ ተብራክ ልስራ ብዬ እኮ። እንዴ በዚህ ሰዓት ነው ስፖርት የምትሰራው? አይ ግን
ህይወት ከቴ የመጣሽ ነው? አንድ ጓደኛዬ ሸንቸት የመጣው ነበር። ይሁን በቃሽ ልሂድ። አይ ህይወት አንድ ነገር ልጠይቅሽ። ምን? የሆነ ነገር ልነግርሽ ፈልጌ አላ ፈርቼሻለሁ። ምንድነው ደግሞ? ማን ነው የምትፈራው? ማለት አላ አንቺ ነው። የዛሬው ቀን ደግሞ ምን አይነት ቀን ነው? ይሄ ሰውዬ ደግሞ ምን እየሰራ ነው? አንተ ሌባ ደግሞ ምን እየሰራ ነው? አንዴ ድረስ አንቺ ያምሻል። አንተ እጁ ተፍንጀት ያስከው ጤነኛ አይደለሽም እንዴ ሴትዮ? ተው በእናትህ ነፍሰ በላ ልትገላቸው ነው? ሴት ጤነኛ ነሽ? አንተም አልተባልክ። አሁን አገር ጉድ ሳል ሳልል ቀጥ ብለህ ሂድልኝ። አማቴ ይቀርም ከየት ተላከችሁ ደግሞ አንቺ? ሰላም ነው ቡቲ? ስለዚህ መስከረ አቤት። አብረን እንጫወት ይቻላል። ግን እዚህ ሰፈር ነው የምትኖረው? እኔ በቃ እዚህኛው ቤት ነኝ። እሺ ፈት ጋር ነው። እሺ ምን እንጫወት? አቦሰም። እሺ ልዩ ይሰንደኝ። እኔ እንዴት ነው? እኔ ልዩ ይሆናል። አቦሰም። አሸነፍከኝ። ሁለት እኔ አንድ ሁለት አንቺ እኔ ሁለት አንቺ ሶስት። ቆይ እቺ ልጅ ትዳ ነው አትውጪ አላልኳት እንዴ? ከግቢ ውስጥ እቺ ቀጥላል ድፋይ ነው እንዴ? ደግሞ ከማን ጋር ነው የምትይ? ምን ይሻላታል? አንቺ ዳናይት ያው ምን እየተኳስ ብቻ ብለሽ አይደል እንዴ ወጣሽው? ከሱ ጋር እጮትኩኝ እኮ ነው። ደግሞ እሱ ማን ነው? አጥኝኩኝ እኮ ነው። ወይ አንቺ ልጅ ጓደኛሽ ብዛቱ እንዴ? ቆይ ዳናይት አትውጪ አላልኩሽም እንዴ? ግቢ በቃ ሂጂ ግቢ። ምንድነው? ምንም አይደለም ቶሎ ብለሽ ግቢ አልኩሽ። እንደዛ እንኳን መጫወት አልችልም። ሂጂ ግቢ ቶሎ በይ። ወይኔ አምላኬ ምንድነው የሆነ ያለው? አሁን ያየሁት ምንድነው? መንፈስ ነው ወይስ ምንድነው? አምላኬ ድረስ መንፈስ ነው ወይስ ምንድነው? ጌታዬ መንፈስ መሆን አለበት እንጂ ይሄ ነገር ምንድነው? ወይኔ አምላኬ ምን እየተፈጠረ ነው? ምንድነው የተፈጠረው? ጌታዬ ድረስልኝ። ጋድ ውሰደኝ። ጋድ ምንም የለም። አምላኬ ምን ተፈጥሮ ነው? ምን እየተፈጠረ ነው? ኦ ማይ ጋድ ምን እየተፈጠረ ነው ያለው? አሁን እዚህ ጋር እኮ አይቼ ያለው ሰው ነው መንፈስ ነው የሚባለው ይሄ? ምን እየተፈጠረ ነው?